ሰላም እንዴት ናችሁ? አሁን ማሳያችሁ አንድ ኮምፒውተር እንዴት አድርገን አይፒ አድሬስ ጌት ሳብኔት ኤንድ ኦል ሳብኔት ማስክ እንዴት አድርገን ማየት እንችላለን ወይም በሲኤምዲ እንዴት አድርገን ማየት እንችላለን የሚል ነው። አሁን ማሳያችሁ በሲኤምዲ ነው። ሲኤምዲ እንደዛ አድርገን ከለር መቀየር እንችላለን የሲኤምዲ ማለት ነው። ለምሳሌ እዚህ ጋር ሄደን አይፒ ኮንፊግ ፎር ዊንዶ ማለት ነው ኦል ብለን ኢንተር አይፒ ኮንፊግ ስላሽ ኦል ስንለው እዚህ ጋር ይመጣል ማለት ነው። ይሄ አይፒ አድሬሱ እና ሳብኔት ማስክ ሁሉ ዲፎልት ጌትዌይ የእኛ ኮምፒውተር ማየት እንችላለን ማለት ነው። በዛ አድርገን ማየት እንችላለን። ሁሉም ከለር መቀየር እንችላለን። ይሄ አይፒ ኮንፊግ ዶት ስላሽ ኦል ብለን ሁሉም ማየት እንችላለን ማለት ነው። እሺ አይፒ ኮንፊግ ብለን ሰርች ስናደርግ ይሄ ደግሞ ኢንተርኔት አዳፕተር ዋየርለስ ይሄ ስፔሲፊክ ይመጣል። ስላሽ ኦል ሲሆን ግን ብዙ ኢንክሉዲንግ ኦል ቱጌዘር ይመጣል ማለት ነው። ሁሉ በአንድ ላይ ይመጣል። ከለር መቀየር እንችላለን። ለምሳሌ ከለር ቱ ስንለው ወይም 02 ስንለው ይሄ ከለር መቀየር እንችላለን። ከለር 03 ከለር ኤቢ ማለት ምን እንችላለን? ከለር ከለር ቢ እያልን እንደዛ እያደረግን ከለር መቀየር እንችላለን ማለት ነው። ሌላ ምንድነው? አንድ ኮምፒውተር እየሰራ አይደለም ለማለት 8.8 ብለን ኖት ሪገን ይላል። ፒንግ 8.8 ስንለው እንደዚህ ይመጣል ማለት ነው። ለምሳሌ እየሰራ ነው፣ ስንት መሰጅ ገብተዋል ወይም የጠፋ መሰጅ አለ ወይም ሁሉ በትክክል ገብተዋል የሚል በዛ ማየት እንችላለን። ለምሳሌ 32 ባይት ኦፍ ዳታ አለ። ስለዚህ እዚህ ጋር የተላከ ስንት አለ? የተላከ 4 አለ። ረሲቭድ 0 ሎስት 4 ሁሉ ጠፍተዋል ማለት ነው። ስለዚህ መሰጁ በትክክል አልተላከም ማለት ነው። በዛም ማየትም ማወቅ እንችላለን ማለት ነው። ስለዚህ በዛ አድርገን አንድ ኮምፒውተር አይፒ አድሬስ ማክ አድሬሱ ሁሉም እንዴት ከለር መቀየር እንችላለን የሚልም በዛ ማወቅ እንችላለን። ለምሳሌ አይፒ ቨርዥን 4 ማለት ነው። አሁን IPv6 ማለት ቨርዥን 6 ማለት ነው። ሳብኔት ማስክ ማለት ይሄ 255.255.255 ማለት ይሄ አንድ ማለት ነው። 255 ማለት በባይት ሲበዛ በቤስቱ ማለት ነው። እንደዚህ መቀየር እንችላለን። ይሄ ደግሞ IPv አድሬስ ማለት ነው። ይሄ ክላስ ኤ ክላስ ቢ ክላስ ሲ እያለ ስለሚሄድ ይሄ 198.168.43.101 ማለት ነው። ይሄ 0 ብሎ ከ0 ከዛ 172.192.255 እያለ ስለሚሄድ ነው ማለት ነው። ስለዚህ በዛም ማወቅ እንችላለን ማለት ነው። ለምሳሌ ጌት ማክ ስላሽ ቪ ስለ ማክ ኦንሊ ማየት እንችላለን። ለምሳሌ ኢንተርኔት እዚህ ጋር አለ ማለት ነው። ስለዚህ እንደዚህ እያረግን
መስራት እንችላለን ማለት ነው። ስለዚህ በሲኤምዲም ሁሉ የኛ ኮምፒውተር ማየት እንችላለን። ስለዚህ በዛ አርገንም ሰርች ማድረግ እንችላለን። ሶ ፕሊዝ ዶንት ፎርጌት ሰብስክራይብ ኤንድ ሼር ኤንድ ኮሜንት። ቴንክ ዩ ቬሪ ማች ዚስ ኢናፍ ፎር ቱዴይ። ቴንክ ዩ